ሰላም ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልን። እንደዚሁም ወጥቶ ከመቅረት ይሰውረን። በስደት ያላችሁም ወደ ሀገራችን ተመልሰን በሰላም ለእናት ሀገራችን ያብቃን እላለሁኝ። ውድ ተመልካቾቼ ዛሬ ይዤላችሁ የመጣሁት ሶሻል ሚዲያ ሲጠለፍብንና ወይም ስልካችን ሲጠለፍብን እንዴት ነው መመለስ ያለብንና ስልካችንስ መጠለፉን እንዴት ነው ማወቅ የምንችለው የሚለውን አሳያችኋለሁ። የራሱ ኮድ አለው ስልክ ሲጠለፍና ሳይጠለፍ ማለት ነው። ሲጠለፍ ያመጣልናል ማን እንደሆነ ስልካችንን የጠለፈው። ካለዛ ደግሞ ስልካችን ካልተጠለፈ ደግሞ ስልኩ ፎርዋርድ እያለ የሚያመጣው ይሆናል። ስለዚህ በቅድሚያ ይዤላችሁ ወደ መጣሁ ከመሄዴ በፊት ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንደዚሁም ሀሳብ አስተያየታችሁን በኮሜንት ላይ ያስቀምጡልኝ። አዳዲስ ቪዲዮ በምለቅበት ጊዜ በፍጥነት እንዲደርሳችሁ ኖቲፊኬሽኑንም ኦን ማድረግ እንዳይረሳ። ውድ ተመልካቾቼ ሀሳብ አስተያየታችሁን በድጋሚ ኮሜንት ላይ አስቀምጡልኝ። በኮሜንታችሁ መሰረት እመልሳለሁኝ። እንደዚሁም ዋትሳፕ፣ ኢሞ፣ ሜሴንጀር ሲጠለፍብን እንዴት ነው ማወቅ የምንችለው የሚለውንም አሳያችኋለሁ በቀጣይ። በአሁን ግን የማሳያችሁ ይሄ ስልካችን ሲጠለፍብን እንዴት ነው ማወቅ የምንችለው የሚለውን ነው የማሳያችሁ። ውድ ተመልካቾቼ ስልካችን ሲጠለፍ በጣም አደጋ ስላለው ጥንቃቄ ማድረግ ይኖርብናል ማለት ነው። የራሱ ማንኛውም ሰው ሊጠልፈው ይችላል። ምክንያቱም ኮዱን የሚያውቀው ሰው መጥለፊያ ኮዱን የሚያውቀው ሰው ምክንያቱም ሶሻል ሚዲያ የማይጠቀም ሰው የለም፣ የማያይ የለም፣ ባይጠቀም እንኳን የማይመለከት የለም ሶሻል ሚዲያ ማለት ነው። ስለዚህ ምንድነው ማድረግ ያለብን? ጥንቃቄ ማድረግ አለብን። ስልካችንን በየጊዜው እየገባን ቸክ ማድረግ አለብን፣ ስልካችንን ማለት ነው። ስለዚህ በዚህ በኩል ጥንቃቄ ማድረግ አለብን ማለት ነው። ዛሬ ምንድነው ለምንስ ይጠለፋል የሚለው፣ ለምን እንደሚጠለፍ ያው ሰው እንግዲህ ታውቃላችሁ፣ ሰው ተንኮለኛ ነው መቼም። ሰው ለተንኮል እንጂ ለመልካም ነገር መቼም አይጠልፉትም ማለት ስልካችንን። ስለዚህ ስልካችንን ከተጠለፈስ እንዴት ነው መመለስ የምንችለው የሚለውንም አሳያችኋለሁ በዛው ማለት ነው። ኮዱን ሁለት ኮዶች አሉት። ስልካችንን መጠለፉን እንዴት ማወቅ እንዳለብንና ስልካችን ከተጠለፈስ በኋላ እንዴት ነው ስልኩን ከጠለፈው ሰውዬ ማስወጣት የምንችለው የሚለውን አሳያችኋለሁ። ውድ ቤተሰቦቼ ከእናንተ ግን የምጠብቀው ሼር፣ ላይክ እና ኮሜንት ማድረግ እንዳትረሱ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እያረጋችሁ ቪዲዮውን ከመጀመሪያው እስከ መጨረሻው ተከታተሉኝ። ምክንያቱም ከመጀመሪያው እስከ መጨረሻው ካላየነው ቪዲዮ አይገባንም ማለት ነው። በጥንቃቄ ከተከታተልን ግን ይገባናል። ምክንያቱም ከመጀመሪያ እስከ መጨረሻው ድረስ የምንከታተል ከሆነ በጥንቃቄ ይገባናል ማለት ነው። እንዴት ማድረግ እንዳለብን፣ እንዴት ስልካችንን ከመጠለፉ መመለስ እንዳለብን ማለት ነው። ዛሬ ይዤላችሁ የመጣሁት ይህንን ይመስላል። ወደ መጣሁበት በሂደት ላሳያችሁ። የስልካችን የመደወያው እንትን ላይ እንገባለን። የመደወያው እንትን ላይ እዚህ ጋር አሁን እንደምታዩት ምንም ነገር የለም። ግን እኔ የማውቃቸው ሁለት ኮዶች አሉ። ስልካችን መጠለፉን እንዴት ማወቅ አለብንና ከተጠለፈስ በኋላ እንዴት ነው ማስወጣት ያለብን፣ የጠለፈውን ሰው እንዴት ነው ፎርጌት ብለን ማስወጣት ያለብን፣ ወይም ሎግ አውት ብለን የጠለፈውን ሰውዬ ስልኩ ቁጥሩን ፎርጌት ብለን ማስወጣት ያለብን ወይም ሎግ አውት ብለን ማስወጣት ያለብን የሚለውን አሳያችኋለሁ። ተከታተሉ። እዚህ ጋር ኮዱን ለመጻፍ ስታር መሰላል 21 መሰላል ብለን፣ ይህ አሁን ምንድነው ስልካችን መጠለፉን ለማወቅ ነው። መጀመሪያ ስልካችንን መጠለፉን ካወቅን በኋላ ማን የጠለፈው የሚለውንም በዛው ስለምና ከዛ ከተጠለፈ በኋላስ እንዴት ነው ማስወጣት የምንችለው የሚለውንም እናያለን ማለት ነው። ስለዚህ እንደውላለን ማለት ነው። እዚህ ጋር እንደምታዩት ኢምፓክት ስታርት ኮድ ይላል። አሁን ስልኬ ከተጠለፈ እንግዲህ ያሳየኛል ማን እንደጠለፈው ማለት ነው። እንግዲህ ትንሽ እንጠብቃለን። ስልኬ ከተጠለፈ ይታየኛል። ካልተጠለፈ ደግሞ ማንም እንትን ሊለው አይችልም ማለት ነው። ይቅርታ፣ ካልተጠለፈ ዝም ብሎ ነው የሚያመጣው ማለት ነው። አያችሁት? ትንሽ ከቆየም በኋላ ኮል ፎርዋርድ ይላል። አሁን ይሄ እንዳለ እዚህ ጋር የምታዩዋቸው ነገሮች ቮይስ ነት ፎርዋርድ ይላል። ያ ማለት አልተጠለፈም፣ በድምፅም አልተጠለፍኩኝም ማለት ነው።
ዳታ ኖት ፎርዋርድ ይላል። በዳታ ማለት ያው በኢንተርኔት በሶሻል ሚዲያ አልተጠለፈም ማለት ነው። ፎክስ ኖት ፎርዋርድ፣ ፎክስ ማለት ኢሜል ነው። በኢሜል ተጠልፏል ወይ ነው። ኤስኤምኤስ ኖት ፎርዋርድ ይላል። በሜሴጅ ከተጠለፉኝ አልተጠለፈም። የኔ አሁን ሳይክስ ኖት ፎርዋርድ፣ ሳይነስ ማለት የራሳችሁ ፐርሰናል የሆነ የምታውቁት ሰው ብቻ ወይም ከሌል የጓደኛ ጓደኛ እንደዛ ማለት ነው። ሳይነስ አኬን ፎርዋርድ ኤኒዌይ እዚህ ጋ አሁን ሁሉን እያንዳንዱን ማብራራት አይጠበቅብኝም፣ ታውቁታላችሁ። መጀመሪያ ኮዱን ካስገባችሁ እዚህ ጋር ፎርዋርድ፣ እነዚህ አሁን ኖት ነው የሚለው። ለምን የኔ አሁን አልተጠለፈም። ስለዚህ እንደዚህ ብሎ አመጣልኝ ማለት ነው። ከዛ ደግሞ ከተጠለፈ እስኪ እንየው። ከተጠለፈ እንዴት አድርጌን ነው በየትኛው ኮድ ነው ማስለቀቅ የምንችለው የሚለውን እና ምንድነው መሰላችሁ እዚህ ጋር አሁን ስልኬ የኔ አሁን አልተጠለፈም ማለት ነው። ሁሉም ማለት ነው ስልኬ አልተጠለፈም። ከዛ የእናንተ አሁን ከዛ የእናንተ ሳይሆን ይቅርታ፣ የእናንተ ሳይሆን የኔ እዚህ ጋር አሁን የኔ ስልኬ አልተጠለፈም። መጀመሪያ ላይ ያስገባሁት ኮድ ላይ ሳስገባ ስልኬ አልተጠለፈም ማለት ነው። ስለዚህ ከተጠለፈ የእናንተ እዚህ ጋር ፎርዋርድ ብሎ ነው የሚመጣላችሁ ማለት ነው። ከተጠለፈ የኔ አሁን ስላልተጠለፈ ኖት ፎርዋርድ ነው የሚለው። ሁለተኛው ኮድ ደግሞ ስልካችሁ ከተጠለፈ ከዛ ከጠለፈው ሰውዬ እንዴት ነው ማስወጣት የምንችለው የሚለው ከዚህ እንወጣና ኮከብ መሰላል 62 መሰላል ብለን አሁንም እንደውላለን። ጠብቁኝ። 62 ኮከብ መሰላል 62 ከተጠለፈ ቁጥር ያሳያችኋል። ለእናንተም ካልተጠለፈ ደግሞ ቁጥር አያሳየኝም። ልክ እንደ መጀመሪያው ነው የሚያሳየኝ። ግን ያንን ተጭናችሁ አያችሁ፣ የኔ አሁን ምንም ስላልተጠለፈ እዚህ ጋር ዘሴም አንድ አይነት ነው ከቅድሙ ጋራ ማለት ነው። ግን የእናንተ ከተጠለፈ እዚህ ጋር ቁጥር ያመጣላችኋል። ስልክ ቁጥር ምንድን ነው? ስልክ ቁጥር ከተጠለፈ ማድረግ ያለባችሁ የስልክ ቁጥሩን ራሱን ስሙን ስጫኑና ለምሳሌ እዚህ ጋር ፎርዋርድ የሚለውን ጫን ትሉትና ስልክ ቁጥር ያሳያችኋል። ስልክ ቁጥሩን ትጫኑትና ሎግ አውት የሚል ይመጣላችኋል። ከዛ ሎግ አውት ትሉታላችሁ፣ ወይም ድሌት አካውንት ይላል። ከዛ ድሌት ነው የምታደርጉት። ስለዚህ የኔ አሁን ስላልተጠለፈ አንድ አይነት ነው። መጀመሪያ መጠለፉንም ሳቅ አልተጠለፈም። ሁለተኛም ከተጠለፈ ለማስወጣት ስፈልግ እዚህ ጋም አልተጠለፈም። የማንም ስልክ ቁጥር የለም ማለት ነው። ስለዚህ በማንኛውም ሶሻል ሚዲያም ሆነ በሜሴጅም ሆነ በቮይስ በማንኛውም እንትን የኔ አልተጠለፈም ማለት ነው። የእናንተ ግን ከተጠለፈ እዚህ ጋር ፎርዋርድ ብሎ ይመጣላችኋል። የመጀመሪያው ላይ፣ ሁለተኛው ላይ ግን ስልክ ቁጥር ነው የሚያመጣው። ፎርዋርድ ሳይሆን ስልክ ቁጥር ነው የሚያመጣላችሁ። ስልክ ቁጥሩን ካመጣላችሁ ስልክ ቁጥር ያለበትን ቦታ ጫን ብላችሁ ትይዙና ከዛ ሎጋውት ወይም ድሌት አካውንት የሚል ይመጣላችኋል። ከሁለት አንዱ። ስለዚህ ሎጋውት ወይም ድሌት ብላችሁ ማጥፋት ነው። ስለዚህ ዛሬ ይዤላችሁ የመጣሁት ውድ ቤተሰቦቼ ይህን ይመስላል። በሌላ በአዲስ ቪዲዮ ውስጥ ከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ቸር ሰንብቱ ቤተሰቦቼ። ሸር ላይክ ማድረጋችሁን እንዳትረሱ። እንደዚሁም ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡልኝ። በሌላ ሌሎች ሶሻል ሚዲያዎች ዋትሳፕ፣ ኢሞ፣ ቲክቶክ ፌስቡክ መጠለፋቸውን እንዴት ነው ማወቅ የምንችለው? ከተጠለፈስ በኋላ እንዴት ነው ማስወጣት የምንችለው የሚለውን አሳያችኋለሁ። በተለይ ቴሌግራም የብዙዎቻችን ሀክ እየተደረገ ስለሆነ እሱን እንዴት አድርገን ነው ሀክ እንዳይደረግ ማድረግ ያለብን የሚለውን ቴሌግራም በጣም ብዙ ሰውም ተጠቃሚ ስለሆነ በጣም ብዙ ሰውም ሀክ እየተደረገ ስለሆነም እሱን ይዤላችሁ እመጣለሁ በቀጣይ። ለዛሬ ግን ይዤላችሁ መጣሁት ይህን ይመስላል። ውድ ቤተሰቦቼ ከወደዳችሁት ቪዲዮን ሸር ላይክ ማድረጋችሁን አትርሱ። እንደዚሁም ለቤት ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ላለሁኝ በሌላ በአዲስ ቪዲዮ እስከምንገናኝ ቸር ሰንብቱ። ቻው።